እንዴት አይነት ጨካኝ ነው መስልሽ? በምንም ታምርት ትችሻልተኝ ይሄን በፈገግታ ያየው መተኛት ራሱ እኮ መታደል። አንዴ ሳቂልኝሽ ስትስቂ ነው የሚያምርብሽ። ጽናት አስተካክሏለች መሰለኝ። ፏብለ በቃ ግቡ። አሪፍ አይደብርሽም አባቴ? አረ ነው አሪፍ ታሪክ። ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያደረጋችሁ ጽናት ድራማን ክፍል 58 ይዤላችሁ መጥቻለሁ። ተከታተሉ። ያው ጽናትዬ እንግዲህ ማናት ምሩዬ እንግዲህ ያው እንትን ተብላ ነበር ታግታ ነበር። አሁን ያው ሰናይት ባደረገችው ጥሩ ነገር ያው እንግዲህ ተለቃለኝ ማለት ነው። አሁን ከናሁምዬ በጣም እየተጨነቀ ነበር ስለ ምሩዬ በጣም መልካም ልጅ ናት። በነገራችን ላይ ምሩዬና ጽናትን በጣም ነው የምወዳቸው እና አሁን እኔ እንደውም እንደዚህ አዝዬ ስላልገባሁ በጣም ነው የደበረኝ። እንደውም አይደብርሽ ከሆነ ደረጃውን አዝዬሽ ልውረድ እያላት ነው ናሁም። አንተ ከሰሙ ብዙ ታወራለህ፣ ቆይተህ ደግሞ ሌላ ነገር ትላለህ። አረ ተይ እናቴ እኔ ምግብ ላይ ግፍ አልሰራም እያላት ነው ናሁም። እና የናሁም እና የምሩዬ ፍቅር በጣም ነው ደስ የሚለው። ምሩዬ ግን እኮ ያላንቺ ካላንቺ ህይወቴ ባዶ ናት ታውቂያለሽ አይደለ እያላት ነው እንግዲህ እያወሩ እየተቃቀፉ አጅሬት እሱን ስታገኝ መምሹ ልጠፋ አይደለ እያላት ነው ኪሩቤል ማለት ነው። እና እንግዲህ ተመስገን ነው ለሱ ምን ይሳነዋል። ይኸውልህ እኔ እያለሁ ምንም ነገር አትሆንም፣ እኔ እኮ ማለት መድኃኒቷ ነኝ እያለ ነው አሁን። እኔ ቤት ሱልላ ጤና አዳማ ነኝ እያለ ነው። አይቻልም የምች መድኃኒት እያለው ነው ኪሩቤል። አረ እሱ በጣም መራራ ነው እያለው ነው። እኔ የምለው ሴቶች እንግዛ ብለው የሄዱት ምንድነው አለ። እኔ ምንሽ ምሩዬ ፊትሽ ሁሉ እኮ ጥቁር ብሎብኛል፣ እንግባና ረፍት አድርጊ ኪራ እንግዲህ እንዳይደብርህ። እኔ የምልህ ግን ምኝታ በክፍሉ ቅድም ተዘበራርቆ ነበር አስተካክለዋል፣ እኔ ሄጄ ልሹፈው እያለ ነው ኪሩቤል ማለት ነው። የጽናት እንደው ሳበላ ታዲያ ለተኛ ነው ምግብ ብላ ማን ነው የሚተኛውን ያተኛለው አላልኩም ሊያማት ነው ያማታን እንዴ እና ብቻ ልታስተኛኝ ነው ወይ እያለችው ነው። ያው የምሩና የናሁም ፍቅር ቀጥሏል ማለት ነው። እና ብቻ ልታስተኛኝ ነው ወይ እንዴት እኔ ትቼሽ ተኛለሁ አንቺን ትቼ እያለ ነው። እና በጣም ደስ ይላል። እንደዚህ ሳቂልኝ ስስቂ ነው የሚያምርብሽ፣ አትከፊብኝ ምሩዬ። ጽናት አስተካክለዋል መሰለኝ ፏብሏን በቃ ሄዱ እያለ ነው ኪሩቤል። አይደብርሽም አይደለ ኪሩቤልዬ? ሄዱ እንሄዳለን እያለ ነው አሁን። ያው ኪሩቤል ደግሞ እንግዲህ በጽናት ፍቅር እየተሰቃየ ነው፣ እነሱን እያየ እያለ ነው። እና የምሩና የዮብ የናሁም ፍቅር በጣም ደስ ይላል። እንግዲህ ኪሩቤል ደግሞ የሀሴትን ደብዳቤ ሊያነብ ነው። ሀሴት ጽፋ የሄደችውን ማለት ነው። ያው እንግዲህ ታቀራረባቸው ነበረ። ያው በኪሩቤል አባት ምክንያት ጽናትና ኪሩቤል እንዲያገቡ ጽናት እያቀራረበ የነበረ እንግዲህ ከሀሴት ጋር አልተሳካም። እንግዲህ የኔ ፍቅር ወይ ደህና ነሽልኝ አይደለሁ? በፈጣሪ ቸርነት ደህና ነኝ። እኔ የምፈልገው እሱን ነው። ብታይ ህይወቴ ያላንቺ እንዴት እንደከበደች ብታይ። በስማ እኔ ራሱ ታምሜ እያለ ያንተ ነገር ነበር ያሳሰበኝ። ህይወትህን እንዳላጨልምብህ ፈርቼ ነበረ። ምሩዬ በቃ እንደዚህ አይነት ወሬ አታውሪ ጨንቀኛል እያለ ነው አሁን ማለት ነው። እና እውነት ሲወራ ይከብዳን አይደለም? በቃ እሺ ጊዜ እውነታ ቢሆንም እኔ እንደዚህ አይነት ነገር አልፈልግም፣ በቃ ተኝ ረፍት አድርጊ እያላት ነው። ጨንቆታና አሁንዬ ማለት ነው የምሮ ነገር። እና
ያው ሀሴት ያደረገችው መጥፎ ነገር ማለት ነው። አሁን ደግሞ ጽናትና ሰናይት አብረው ቁጭ ብለው እያወሩ ነው። ምሩ አሁንም አልተነሳችም አይደለ እያለች ነው ሰናይት። ጽናት ደግሞ እሱማ ለእሷ ይሻላታል እረፍት ማድረጓ እያለች እኔ ምንሽ ግን ኪራስ አለች ሰናይት። ኪራ አልመጣም አለች ጽናት። አይ በቃ እባክሽ እኔም ልሄድ አለች ሰናይት። ቆይ ከሄድንም አብረን ነው የምንሄደው እኛ ጋር ታድሪያለሽ አለቻት። አይ ልሄድ እያለች ነው። እነ ምሮ ቤት ናቸው እና አሁን መጣ ማለት ነው። እያወሩ ነውና እና በጣም ደስ ይላሉ። ለማንኛውም ምሩ ስትነሳቸው ላት ነበር። እሷ ግን የምትነሳ አይነት አይደለችም። ሾ በቃ እኔ ልሄድ አለች ሰናይት። እንዴ የት ነው የምትሄጂው? አለናሁም የት ነው የምትሄጂው? እኛን ቁጭ አድርገሽ እንዴ? ቤቴ እኮ እኔን ነው የሚጠብቀው። ያለ እኔ ብቻውን አድሮ አያውቅም። ኧረ ተይ ሰኒ አታከብጂ። ጣራው ተነቅሎ ይሄድ በቃ እሺ በያትና እዚህ ሂደሩ እያለ ነው ናሁም ማለት ነው። ግድ የለም ሌላ ጊዜ አድራለሁ፣ ሌላ ቀን አድራለሁ። ሰኒ በቃ እንሂድና ደሪ ከኔ ጋር እንተኛለን እያለቻት ነው። እሺ በቃ አድራለሁ። እስኪ አንቺ ፈልጎ እንደሚመጣ እናየዋለን። ማን ነው የሚመጣው? ቤትሽ ነው አለ አሁን እና በጣም ደስ ይላሉ። ጽናት ድራማ በጣም ደስ የሚለው በነገራችን። እንዴ ቆየች ልጅ ምን ሆና ነው የጠፋችው? አለች። ሽንት ቤት ብላ እንዴ የወጣችው? አለች ጽናት። ያው እንደዛ እያለች ያለ ኪሩቤል መጣ ማለት ነው። ጽናት አላት የነማሜ ክፍል ቁልፍ የት ነው ያለው? እንጃ እኔ አላውቅም። ሄኖክ ጋር ነበር እኮ ያለው አለ። እኔ የምልሽ ከሄኖክ ጋር ግን ምን ነበራችሁ? አይ ምናልባት የሱ ፍቅር ስሜት ተሰምቶሽ ከሆነ አላት። ፍቅር እኮ ወረርሽኝ የለም በአንድ ሳምንት ውስጥ የሚይዘኝ አለች። እሺ ይሆንልሽ አላት ኪሩቤል። ግን ለምን ጠየከኝ? አለች ጽናት። ያዘለት ማታ አብራችሁ ወድራችሁ ስለነበረ አለ። ከማን ጋር ነው ያደርኩት? ኧረ ጽናት እባክሽ እንዳላውቅሽ አታድርጊ። ለምን ያው ሀሴትና ያን መናጢ መጠጥ ጠጥተው ስለነበረ ጽናት የምታውቀው አልነበረም። እና ኪሩቤል አሁን እየጠየቃት ነው። በጣም ከባድ ነው። ቤተሰቦችዬ ኧረ እኔ ከማንም ጋር አደርኩም እያለች ነው። ምንድነው እንደሱ የምታየኝ? ቆይ ምንድነው ውሸት ጀመርክ እንዴ? ያለችው ያው እሱ ያየውን አይቷል ማለት ነው። ይህ ልጅ አብዱ ሊያሳብደኝ ነው እንዲሁ አለች ጽናት ማለት ነው። ያው እሱ ያየውን ስላየ ነው። ምን ያድርግ እና ቤተሰቦች በጣም ደስ የሚል ድራማ ነው። ብቻ ለማንኛውም ሰናይት የትልቁ ቤት ቁልፍ አልተገኘም ማለት ነው። ይሄ ማለት እኔ ሲሄድላቸው ኪራ ከጽናት ጋር ያድራል አለች። ይሄ ጥሩ ሀሳብ ነው ብላ ተኛች ማለት ነው። ሰናይት እያመቻቸች ነው ለኪሩቤል እና ለጽናት ማለት ነው። ኪሩቤል መጣ ሰናይት ጋር እየቀሰቀሳት ነው ማለት ነው። ለማንኛውም ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁ የሚያከብራችሁ አመሰግናለሁ ቤተሰቦች። ይቀጥላል ድራማ